ቦርጭ ነው እና ደግሞ በጠዋት ስመጣ ሽንት ቤት አለ ምሮ ሽንቴን አልሸናው ምናምን ቀጥታ ነው የገባሁት። ይለዛ ነው ቦርጭ አለኝ። እስቲ እኮ ብከሳም ቦርጭ አለኝ ላይ አተሚያ አምላክ ዝሬ እንዲህ ይላል በአበሻ ቀሚስ። ኦኬ እሺ፣ የአበሻ ቀሚስ አድርጌ ቤት አምላኬ ወይ አውልቂ። ውስጤ ዝም ብሎ እንደዚህ የሚል ይመስለኛል። አውልቂ የኛ ነው የሚል ነገር ድምፅ ይሰማኛል። ገና አላረኩትኝም። ወርቁን ግን ሳረገው የኛ ነው አውልቂ የሚል ጩኸት በረከተ የሚል ድምፅ ከቅርብ ርቀት ይሰማኛል። ወይኔ ጉዴ ፈላ። ቪዲዮማ እሰራለሁ። አቶ ወርቋችን አባታችን ገና ነው ወርቁ። እኔ አምላክ እስራኤል ግን ቆይ እንዴት ነው ቪዲዮ ምሰራ ውዶች? በእናንተ ጭንቀት እኮ ልብስ ወደ ላይ መልበስ እኮ አቁመናል። ወደ ላይ አጋዛቸው ልብሴ አሁን እንዲህ መራቅ ራሱ እኮ ከበደኝ። ልብሴ እንዲህ ሲንዘለዘል ምን ሆኖ ነው የተዘለዘለው እንዳትሉ፣ ወደ ላይ ከፍ ካረኩትኝ ኩፍ ብሎ የሚወጣ ነገር ስላለ ነው። ፕሊዝ ተረዱኝ በማርያም እሺ። ልብሱ ራቅ ልበልበት። ልብሱ ሲንዘላዘል ምን ሆኖ የተዘላዘለው እንዳትሉ፣ እናንተ ለመሸፈን ብዬ ነው። ከፍ ካረኩትኝ እብጣት ይወጣል። ውድ አልጾምም። አይ ቲንክ የመጀመሪያ ሰው ነሽ መሰለኝ። በጾሙም እንሄድበታለን። እንዲህ ነው የምለው። ሰላም ጤና ይስጥልኝ አባታችን ጋሽ ወርቁ። እንዳንተ ወይም እንደርሶ በክብር ስሙ ልጥራዎት ወርቅ ቤቶት አምላኬ ሳቂ ገመታ ገዝ ጋንዲ ቆይ ቤታ ቆፍጣን ቤታ ቆፍጣን። እሺ ወርቋችን የኛ ምርጫችን የሁሉ ድምቀታችን ወርቃችሁ ቤታችን ገብቷል። ምን የመሰለ አንገቴን ሰብሮኝ ነበር ወይ ዘንድሮ አምላክ ሳይ አንገቴን ሰብሮኝ ነበር። እኔ ግን በጥንካሬ